ለወደደን ከኃጢአታችን በደሙ ላንጽ ለመንግስትና ለአምላኩ ካህናት እንድንሆን ላደረገን ለዚህ ጌታ ከዘላለም እስከ ዘላለም ታላቅ ክብርና ምስጋና ይሁንለት። ሃሌሉያ። ዮሐንስ ራእይን ከማጥናታችን በፊት ለራሴ የነበረኝ ጥያቄ ነበረኝ። ከዛ ተነስቼ ነው ዮሐንስ ራእይን ማጥናት የፈለኩኝ። ለረጅም ጊዜ ዮሐንስ ራእይን እያጠናን ነበር። እግዚአብሔር አምላክ ረድቶን ዛሬ ማራናታ ማለት ችለናል። እናም ሁለት ነገር ብቻ ነው የምናገረው፣ ጥያቄውንና መልሱ። እግዚአብሔር ይመስገን በዚህ ትምህርት ውስጥ የነበረኝን ጥያቄ መልሱን አግኝቻለሁ። እና ብዙ ነገር ተብሏል፣ ወፋፍራሞቹ ነገር ተብሏል። ትንሹ ነገር ብቻ ነው የቀረው። እሱ ማንም ሊለው አይችልም፣ እኔ እለዋለሁ። ስለዚህ ክብር ለኢየሱስ ይሁን። እኔ የነበረኝ ጥያቄ በታላቁ መከራ ጊዜ እኛ አማኞች የት እንሆናለን? ያመንን የት እንሆናለን? የት እንገባለን? ሚል ጥያቄ ነበረኝ። እኔ ከዚህ በፊት የሚመስለኝ ያመንንና ያላመኑት አንድ ላይ ተደባልቀን ሐሰተኛው ክርስቶስና ተከታዮቹ እየመጡ አንድ ጥያቄ የሚጠይቁን ይመስለኝ ነበር። ይህም ጥያቄ do you believe Jesus Christ? ኢየሱስ ክርስቶስን ታምናለህ ወይ? አዎ አምናለሁ ካልክ ትገደላለህ። ኖ አላምነውም ካልክ ደግሞ ማዕተቡ ይመታባ ከነሱ ጋር ትቀላቀላለህ ነበር የሚመስለኝ። ይሄን ትምህርት ግን ስማር በታላቁ መከራ ጊዜ ቤተክርስቲያን እንደምትነጠቅ ገባኝ። ቤተክርስቲያን ተነጠቀች ደግሞ እኔም ተነጠቁ ማለት ነው። ሃሌሉያ። ቢካዝ ባለፈው ተብሎ ነበር የኛ አማኞች ዋጋችን የምናገኘው ታላቁ መከራ አንቀላቀሉም። ገብቷችኋል? ስለዚህ ስለማንቀላቀለው እኔ በሰማይ ሆኜ ላይቭ እከታተላለሁ። ሃሌሉያ yes ጊዜው አልደረሰም ወይ ናጌታ